በመጨረሻም ተፈጸመ። እኛና ሀጂ በክርስቶስ ፍቅር ባንገናኝም በኢትዮጵያ ፍቅር ግን ተገናኝተናል። ሀጂን እንደ ጳጳሱ ደህና አባታችን ታላቁ አባታችን ሙፍቲ ሀጂ ዑመር ኢድሪስ ወደ ዘላለማዊ ቤታቸው ተሸኝተዋል። በኢትዮጵያ ሙስሊሞች ጉዳይ ጠቅላይ ምክር ቤት ፕሬዝዳንት የነበሩት የክብር ዶክተር ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ የሽኝት ስነ ስርዓት በሀዘን ተጠናቆ ቀብራቸው ተፈጽሟል። ሙፍቲ ሀጂ ዑመር ኢድሪስ እኚህ ታላቅ መሪ በህይወት ዘመናቸው ሁሉ ለኢትዮጵያ ሰላም፣ አንድነትና ሃይማኖታዊ መቻቻል ያደረጉት አስተዋጽኦ ለዘላለም ሲዘከር ይኖራል። መላው የኢትዮጵያ ያለምንም ልዩነት ያሳየው የአባትነት ፍቅርና ክብር እርሳቸው በህዝቡ ልብ ውስጥ ምን ያክል ትልቅ ቦታ እንደነበራቸው ማስመስክረዋል። በመሆኑም ትላንት አመሻሹ ላይ አባታችን ላይ የምን ማማረት ነው እሰይ ተርፈውልናል የሚለውን ትክክለኛ መረጃ ባጋራሁበት ቅጽበት ብዙም ሳይቆይ ግን ሀጂ ማረፋቸውን ሰማሁኝ። ጥልቅ ሀዘን ልብ ይሰብራል። ወዲያው መረጃውን ማጋራት ባልችልም ዛሬ ግን ወደ እናንተ አሰናድቼ መጨረሻቸውን ላሰማችሁ ወደድኩኝ። የሀጂ ዑመር ልጅ አቶ አህመድ ዑመር በቤተሰቡ ስም ባስተላለፉት ልብ የሚነካ መልእክትም ልብ የተነካ አባታችን የእኛ አባት ብቻ አልነበሩም አይደሉምም፣ የሁሉም ኢትዮጵያዊ አባት ናቸው ሲሉ የሙፍቲውን ሁለተኛውን አባትነትም መስክረዋል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የበመንገድ ሚዲያ ተከታታዮቻችን በያላችሁበት እንደምቆይታችኋል። በዛሬው መሰናዷችን የአባታችንን የመጨረሻ ወይንም ደግሞ የቀብር አፈጻጸም እንዲሁም ደግሞ አባታችን ምን ያክል በሰው ልብ ጸንተው እንደነበረ በሰፊው ላስቃኛችሁ ወደድኩኝ። አብራችሁኝ እንድትቆዩ እየጋበዝኩኝ ቤቱን ያልተቀላቀላችሁ በመቀላቀል እንድትጀምሩ ከወደዱትም ላይክ፣ ኮሜንት፣ ሼር እንድታደርጉ በአክብሮት እየጠየቅኩኝ ወደ መሰናዶ ያቀናው። እኛና ሀጂ በክርስቶስ ፍቅር ባንገናኝም በኢትዮጵያ ፍቅር ተገናኘን። ሀጂን እንደ ጳጳሱ እውነት ነው። ኦርቶዶክሳውያን ለፓትርያርክ አቡነ መርቆሪዎስ የሰጡትን ፍቅር ለሀጂ ሙፍቲውም አሳይተውታል። ኦርቶዶክሶች ለሀጂ ያላቸው አክብሮት ዛሬ በዚህ ልክ አሳዩ። ሀጂ ግን በዚህ ልክ በኦርቶዶክሳውያኑ የሚወደዱ ያውቁ ይሁን እንጃ። አቡነ ሽኖዳ ግብፃዊም ለግብፅ ሙስሊሞች በእረፍታቸው ቀን እንዲህ ነበሩ። እውነት ነው፣ ሀቅ አለው። መላ ግብፃውያን በእንባ አራጭተውም ነበር። አይሰነጋም። የኦርቶዶክሳውያንን ከፍታ የታየበት የሀጂ ሽኝት ልብ ይነካል። ሀገሬ ዋልታ አጣች፣ ሀገሬ አንድ ዋልካ አጣች። እውነት ነው። ለኔ በሀጂ ሙፍቲን ሞት የታየኝ የሀጂ በሁሉ ተወዳጅነት ብቻ ሳይሆን የኦርቶዶክሳውያኑም ሁሉን ወዳጅነት ነው። ኦርቶዶክሳውያን እንዲህ ናቸው። አማኒ፣ መናፍቅ፣ ኃጥእ እና ጻድቅ ሳይሉ መውደድ የሃይማኖታቸው መገለጫ ነው። ይቅርታ አድርጉልኝ፣ እኔ የሀጂን የህይወት ታሪክ የሚገልጥ ከቤታቸው የሚጽፍ ሰው ጠፍቶ ወይም ደግሞ የእርሳቸውን መላ ህይወታቸውን አውቄው መመስከር አይደለም። በዚሁ በሚዲያው የኦርቶዶክሳውያኑን ደግነትና ሁሉንም ወዳጅነት ሲንጸባረቅ አይቼ ደስ አሰኝቶኝ እንጂ ሀጂን እንደ ጳጳሱ መውደዳቸው ያስገርማል። የሀጂ ሙፍቲ ከፍታና የኦርቶዶክሳውያኑ ከፍታም ልብ ይሰብራል። በሀጂ ሙፍቲ ሞት ምክንያት ሚዲያዎች በሀዘን ሰክረዋል። ቲክታኮችና ቲክቶከሮች እምነት ሳይገድባቸው በእንባ ታጅበዋል። ዩቲዩበሮች ሰበር ዜና በሚል ሰቆቃ ታጭቀዋል። አዎ ፌስቡኮች ገጻቸውን በሙሉ በሀጂ ሙፍቲ ፎቶ አዘምነውታል። ፖለቲከኞች ተራ በተራ በእንባ ቀለምነት በጣም ብዕርነት በፌስቡክ ወረቀትነት የሀዘን መግለጫቸውን አንጸባርቀውላቸዋል። ቤተ እምነቶች ታላቁ ኦርቶዶክስ ተዋህዶ ቤተ እምነትን ጨምሮ የእንባ ሙሾ ደርድረዋል። ሁሉም ቤተ ሙስሊም አባ አባ በማለት ሀዘኑን ገልጧል፣ እየገለጠም ይገኛል። ልብ ይሰብራል። ሀገሬ ልጅ አጣች፣ ሀገሬ መካሪ አጣች፣ ሀገሬ ገሳጭ አጣች። እውነት ነው። በዚህ ሁሉ መካከል ግን አንድ ነገር ገረመኝ። ምን እንደሆነ ታውቃላችሁ? ሚዲያው ላይ ከፍተኛዎቹ ሀዘንተኞች ኦርቶዶክሳውያኑ መሆናቸው ትንሽ ልቤን ሰረቀው። እንዴት መቼም አይባልም፣ ተወዳጅ ናቸው እሳቸው። ቤተ ሙስሊሙም አላዘነም ማለት አይደለም። ነገር ግን ሚዲያውን በማጥለቅለቅ ባለማተቦቹ የአንበሳውን ድርሻ ወስደዋል። እውነት ነውን? ለኔስ ገረመኝ። ይህ ህዝብ ምን አይነት ህዝብ ነው? እኛ አባት በሃይማኖት አይመሰሉት እንዴት በዚህ መጠን ወደዳቸው አልኩኝ።
አንዳንድ ቦታ ላይ እንባ የሚያነቡ ድምጽ አሰምተው የሚያንጎራጉሩ ኦርቶዶክሶችም አሉ ነበሩም። እኚህን የሀገር በረከት፣ የምግባር አባት፣ የሀገር አድባር የነበሩ አባት ከቤተ ሙስሊሙ በላይ ክርስቲያኑ እየተረዳቸው እስኪመስል ድረስም ይወደዳሉ። እሳቸው ልዩ ናቸው። ይህ ነገር ከምን መጣ አልኩኝ። አንድ ነገር ግን ወደ ውስጥ የመጣ የሀጂ ሁሉን ወዳጅነታቸውንና የኦርቶዶክሶች ኢትዮጵያ የሚል ታላቅ ሰው ካገኙ ሁሉን ወዳጅ መሆናቸውን ተመለከቱ። በአንድ ወቅት ዶክተር አብይ ወደ መሪነት ሲመጡ ይሄ እንደ ማስረጃ ይሁንልኝ ኢትዮጵያ የሚል የድምጽ ደውል እያሰሙ ነበር። ያን ጊዜ ሃይማኖታቸው ምን እንደሆነ ታውቆ ነበርን? ጴንጤ እንደሆኑ ሁሉም ኢትዮጵያዊ ያውቅ ነበርን? ነገር ግን ከአንደበታቸው በተደጋጋሚ ሲወነጨፍ የነበረውን ኢትዮጵያ የሚል ሚሳኤላዊ ቃል በመስማት ሁሉም ኦርቶዶክሳዊ፣ ሁሉም ሙስሊም እልል ብሎላቸው ነበር። ባለማተብ ባለቅኔዎች በቅኔያቸው እንደ ነገስታቱ አወደሷቸው፣ አሞገሷቸው። ባለማተብ ዘፋኞች ሃይማኖቶች ሳይገድባቸው አሸሼ አብይ መጣልሽ ከመሸ እያሉ አሞካሿቸው። ባለማተብ ሰባኪያን ነብዩ ሙሴ አሻጋሪው አሏቸው። ባለማተብ የጥበብ ሰዎች አንዱ ሞተር፣ አንዱን ፍሬን፣ አንዱን ነዳጅ እያደረጉ ከአቻዎቻቸው ጋር በምሳሌ ገለጧቸው። ባለማተብ ወጣቶች በክንዳቸው ተነቀሷቸው። ባለማተብ የሰልፍ ሰዎች በሙሉ በቲሸርታቸው አዘመኗቸው። ምን ያልተደረገ ነገር ነበረ? ይሄ ሁሉ ሲደረግ ግን ዶክተር አብይ ጴንጤ መሆናቸውን ሁሉም ኦርቶዶክሳዊ ያውቅ ነበር። አዎ እውነት ነው። ይሄ ምን ያሳያል ካላችሁ የኢትዮጵያ ኦርቶዶክስ አማኞች ኢትዮጵያን የሚወድላቸውን ሰው ሁሉ ይወዳሉ። ሃይማኖት ሳይገድባቸው የሃይማኖት ጽንፍ ሳይይዙ ምን ያህል እንደሚወዱት የሚያሳይ ነው። ሆኖም ዶክተር አብይ ያንን ያህል ጨርቁን ጥሎ ያበደላቸው ኦርቶዶክሳዊ ዛሬ በምን ያህል ይወዳቸዋል? እርሳቸውስ በምን ያህል ይወዱታል ካላችሁ መልሱን መልአከ ሞት ይንገራችሁ። ሌላ ምን ይባላል? እርሳቸው ኢትዮጵያ ሲሉ ያ ሲያስጨበጭብላቸው የነበረው ባለማተብ ሁሉም ዛሬ የት ሄደ? እርሳቸው ኦርቶዶክስ ሀገር ናት፣ ስንኖር ኢትዮጵያዊ፣ ስንሞት ኢትዮጵያ ያሉትን ድንቅ ቃል የታደረሱት ብቻ እኔ ዝርዝር ውስጥ አልገባም። ያም ሆነ ይህ ሙፍቲ ዛሬ በኦርቶዶክሶች ገጽ ዘምነው ዋሉ፣ የሁላችን አባት ተባሉ። ዶክተርስ በሞቱ ጊዜ የእነማንና የእነማን አባት ይባሉ ይሆን? እንጃ ፈጣሪ ይወቀው። ይህ የኔ ሐሳብ አይደለም። ብቻ ልቀጥልላችሁ። ሀጂ ሙፍቲ ግን በስጋው ዓለም መጨረሻቸው አማረ። እውነት ነው፣ ደግ መጨረሻው ያምራል። በሁሉም ልብ ነግሰው ሄዱ። ታዲያ የሀጂ ሞት የኦርቶዶክሳውያኑን ከፍታም አሳየን። ሀጂ በሃይማኖት ሳይመሽጉ ለሁሉ በአባትነት እንደተገለጡ ኦርቶዶክሶችንም በሃይማኖት ሳይጠቡ የሀጂን ደግነት ገለጡ። ይሄ የሁለቱን ከፍታ ያሳያል። ኦርቶዶክሳውያኑ ለኢትዮጵያ ብቻ ሳይሆን ኢትዮጵያ ለሚል ሁሉ ያላቸውን ልዩ አክብሮትና ልዩ ፍቅርም ያሳያል። እረሳቸው ሆደ ወሎ አይደሉ? ደግነታቸውስ የተሻገረ አይደለ? እንኳን ከዚህ ከባህር ማዶም ይቀራል። በአንድ ወቅት አባቴ ምን አሉ መሰላችሁ? እኔ ሀገሬን ስለምወድ ነው እንጂ ና ተብዬ እየተለመንኩ ነው ከባህር ማዶ ብለው አይደል የቀሩት የኔ አባት። ታዲያ እኚህን አባት ኦርቶዶክሳውያኑ ያከበራቸው በሃይማኖታቸው እውነታ ይመስላችኋልን? በምግባራቸው እውነታ ነው እንጂ ሃይማኖቱማ የእኛ በእነርሱ እይታ ሐሰት ይባላል፣ የእነርሱም በእኛ አስተምሮ ሐሰት ነው አይደለምን? ነው እኮ ሐሰትም ይባላል። ሰውየው ግን በሃይማኖት ብንለያይም በምግባር ተዛመዱንም። እንዴት ደስ የሚል መታደል ነው! በመጨረሻም በኢትዮጵያ ሰንሰለትነት ከኦርቶዶክሳውያኑ ጋር ተሳሰሩ። በማተብ ባንገናኝም በኢትዮጵያ ተገናኘን። በማተብ ባንተሳሰርም በሀገር ፍቅር ተሳሰርን። በውሃ ጥምቀት ባንገናኝም በአባይና በጣና ተገናኘን። በክርስቶስ ቅዱስ ስጋና ክቡር ደም በኩል ባንገናኝም በኢትዮጵያዊ ደምና አጥንት ተገናኘን። ማስደሰቱ በሃይማኖት ወደብነት ባንገናኝም በምግባር ተርሴስነት ተገናኘን። ፈጣሪን የምናይበት አይን የምንረዳበት ልቦና ቢለያይም ኢትዮጵያን የምናይበት አይንና የምንረዳበት ልቦና ግን ተመሳሰለ።
ኢትዮጵያን በመውደድ ላይ ሀጂ አንደኛ፣ እኛም እንደ ሀጂ ነን መሰለኝ ብቻ እንጃ። እኛ እና ሀጂ በክርስቶስ ፍቅር ባንገናኝም በኢትዮጵያ ፍቅር ተገናኘን። በሃይማኖት ባንገናኝም በምግባር ተገናኘን። ሀጂነት እንደ እርሳቸው ነው፣ ኦርቶዶክሳዊነትም እንደዚህ ነው። ሀጂ ግድብ አይደሉም፣ እኛም ግድቦች አይደለንም። ጠባብ አይደሉም፣ ጠባቦች አይደለንም። ኢትዮጵያን ይወዳሉ፣ ኢትዮጵያንም ይወዳሉ። እኛም እንወዳለን፣ ይወዱናል፣ እንወዳቸዋለን፣ ያከብሩናል፣ እናከብራቸዋለን። የኢትዮጵያ ኦርቶዶክስ አማኞች እውነተኛ መሪ፣ እውነተኛ አባት ካዩ ሁሉን አክባሪ መሆናቸውን በሀጂ ተመለከቱ። በመጨረሻም አባታችን አርፈዋል። ስርዓተ ቀብራቸውም ተፈጽሟል። ኢትዮጵያም ትልቅ ሰው አታለች። ዋልካ፣ መካሪ፣ ገሳጭ አንድ አባት ብቻ እንቻ። ኢትዮጵያ ሙስሊም ሀጂ ሙፍቲ አባታችን ለሁሉም አባት ነበሩ። የወሎው አባታችን። የተወደዳችሁና የተከበራችሁ የበመንገዴ ሚዲያ ተከታታዮቻችን ለዛሬ የተሰሙት የወደድነው መሰናዷችን እስካሁን ያደመጣችሁትን ይመስል ነበር። ቀጣይ በሌላ መሰናዶ እስከምንገናኝ ድረስ ቸር ቆዩ። እኔ ከወዲሁ ተሰናበትኩኝ። የአባታችንን ነፍስ ፈጣሪ በአጸደ ገነቱ ያኖርልን። አላህ ከደጋጎቹ ጋር እንዲያኖራቸው እየተማጸንኩኝ የዛሬ መሰናዶዬን ከዚሁ ላይ ጨረስኩኝ። ሰላም በያለንበት ለሁላችን። ሰላም ለሀገራችን ኢትዮጵያ። ቸር ቆዩ።